የተፈጥሮ ንጹህ ውሃ የሌላት የሽንት ውሃን በማጣራት ለህዝቧ የምታጠጣ This normal water is made of pee. ነገር ግን በዓለም ላይ እጅግ ተጽዕኖ ፈጣሪ ሆነውንና የትም ሀገር ያለ ቪዛ የሚያስገባውን ቁጥር አንድ ጠንካራ ፓስፖርት ባለቤት የሆነች ሀገር። ጤና ይስጥልኝ፣ እንደምንከረማችሁ የተወደዳችሁ ተመልካቾቻችን፣ አነቃቂና ዕውቀት አስጨባጭ ሆኑ የዓለማችን ታሪኮች ዘንላችሁ ይቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ፍሬን ታጥቅ ነኝ። መልካም ቆይታ። ዛሬ የምንጓዝበት ሀገር ከአፍሪካ በብዙ ሺህ ኪሎ ሜትሮች ርቃ የምትገኝ ነገር ግን ታሪኳ ለአንዲት አህጉር የሚበቃ ታላቅ ትምህርት ያዘለች ናት። እስኪ ያስቡት፣ የተፈጥሮ ንጹህ ኃይል የሌላት የሽንት ውሃን በማጣራት ለህዝቧ የምታጠጣ ነገር ግን በዓለም ላይ እጅግ ተጽዕኖ ፈጣሪ ሆነውንና የትም ሀገር ያለ ቪዛ የሚያስገባውን ቁጥር አንድ ጠንካራ ፓስፖርት ባለቤት የሆነች ሀገር። አዎ፣ ስለ ኤሽያዋ ድንቅ ደሴት ስለ ሲንጋፖር እናወራለን። ሲንጋፖርን ስናስብ በመጀመሪያ አእምሯችን ላይ የሚመጣው እንደ ረከቦት የቆሙ ረዣዥም ህንፃዎችና የጸዳ መንገድ ነው። ነገር ግን ከዚህ ውበት ጀርባ አንድ ትልቅ የህልውና ፈተና ነበር። ሲንጋፖር በጣም አነስተኛ ደሴት በመሆኗ የገዛ ወንዝ ወይም የከርሰ ምድር ውሃ እንኳን የላትም። ለብዙ ዓመታት መጠጥ ውሃዋን የምታገኘው ከጎረቤቷ ማሌዥያ በቧንቧ በመግዛት ነበር። ነገር ግን በማሌዥያ ላይ ጥገኛ መሆን ለሀገሪቷ የደህንነት ስጋት ሆነባት። እናም የሲንጋፖር መሪዎች አንድ አብዮታዊ ውሳኔን ወሰኑ። የተጠቀሙበትን ውሃ ሙሉ በሙሉ መልሶ መጠቀም። አዎ፣ ሰማችሁት አይደል? በቤታችሁ መታጠቢያ ቤት፣ ኩሽና እንዲሁም ሽንት ቤት ውስጥ ፈሶ የሚሄደውን ውሃ በሙሉ ሰብስቦ እንደገና ማጣራት። ይህ ፕሮጀክት ኒው ዋተር ይባላል። እንደ አውሮፓውያን አቆጣጠር በ2003 ዓ.ም ሲጀመር ህዝቡ በጥንቃቄና በጥርጣሬ ነበር ያየው። እንዴት የሽንት ውሃን ጠጣለን የሚል ስሜትም ነበር። ነገር ግን የሲንጋፖር የውሃ አስተዳደር በ3 ደረጃዎች የተገነባ እጅግ ዘመናዊ የቴክኖሎጂ ማጣሪያን አስተዋወቀ። የመጀመሪያው ማይክሮፊልትሬሽን ይባላል። ትልልቅ ቆሻሻዎችና ባክቴሪያዎችን ያጠላል። ሁለተኛው ደግሞ ሪቨርስ ኦስሞሲስ ይባላል። ይህ እጅግ ረቂቅ ማጣሪያ ሲሆን ማንኛውንም አይነት ጨው፣ ኬሚካልና ቫይረስ ጨርሶ ያስወግዳል። ውሃውም በዚህ ደረጃ ሙሉ በሙሉ ህይወት የሌለው ንጹህ H2O ይሆናል። ሶስተኛው ደግሞ አልትራቫዮሌት ዩቪ ጨረር ይባላል። ማንኛውንም ቀሪ ተዋሲ እንዳይኖር የመጨረሻውን ንጽህና ያረጋግጣል። ሳይንቲስቶች የዚህን ውሃ ንጽህና ሲመረምሩት አፋቸውን ያዙ። ኒው ዋተር ከተራራ የቧንቧ ውሃ ይልቅ እጅግ በጣም ንጹህና ከዓለም የጤና ድርጅት WHO ስታንዳርድ በላይ ሆኖ ተገኘ። ዛሬ ላይ ይህ የሽንትና ያገለገለ ውሃ ማጣሪያ የሲንጋፖርን 40% የውሃ ፍላጎት ይሸፍናል። አብዛኛው ለፋብሪካዎች የሚውል ሲሆን በድርቅ ወቅት ግን ወደ ህዝቡ የውሃ ማጠራቀሚያዎች በመቀላቀል ለቧንቧ ውሃነት ይሰራጫል። ሲንጋፖር የቆሻሻ ውሃን ወደ ወርቅ በመቀየር በውሃ ራሷን የቻለች ድንቅ ሀገር ለመሆንም ቻለች። ወደ ሌላኛው ርዕሳችን ስንሸጋገር ደግሞ
የሲንጋፖር ፓስፖርት እንዴት የዓለማችን ቁጥር 1 ጠንካራ ፓስፖርት ሊሆን ቻለ የሚለውን እንመለከታለን። የተወደዳችሁ ተመልካቾቻችን የፓስፖርታችሁን ገጽ ገልጣችሁ ቪዛ ለማግኘት ስትጠብቁ ወይም ስትጨነቁ የነበረበትን ጊዜ አስቡት። የብዙ ሀገራት ዜጎች ወደ ሌላ ሀገር ለመሄድ ረጅም የወረቀት ስራ፣ የባንክ ስቴትመንትና የቪዛ ቃለ መጠይቅ ያስፈልጋቸዋል። ለሲንጋፖራውያን ግን ነገሩ ፍጹም የተለየ ነው። በቅርቡ የወጡ የዓለም አቀፍ የፓስፖርት ደረጃዎች እንደሚያሳዩት የሲንጋፖር ፓስፖርት በዓለም ላይ እጅግ ጠንካራው ቁጥር 1 ፓስፖርት ነው። ይህ ማለት ምን መሰላችሁ? አንድ የሲንጋፖር ዜጋ ፓስፖርቱን ይዞ ከቤት ሲወጣ በዓለም ላይ ካሉ 227 ሀገራት መካከል 195 ሀገራትን ያለምንም ቪዛ በነጻነት መጎብኘት ይችላል። እንደ አሜሪካ፣ ቻይና፣ አውሮፓ፣ ጃፓንና ዩናይትድ ኪንግደም ያሉ ሀገራት ለሲንጋፖር ዜጎች በራቸውን የከፈቱት ያለምንም ቅድመ ሁኔታ ነው። ለመሆኑ አንዲት በካርታ ላይ እንደ ነጥብ የምትታይ ትንሽ ደሴት እንዴት እንዲህ አይነት የዲፕሎማሲና የጉዞ ኃይል ልታይ ቻለች? ሚስጥሩ በሶስት ዋና ዋና ነገሮች የተገነባ ነው። አንደኛው ሰላማዊ ዲፕሎማሲ። ሲንጋፖር ከማንም ሀገር ጋር አላስፈላጊ ውጥረት ውስጥ አትገባም። ከምዕራባውያንም ሆነ ከምስራቃውያን ሀገራት ጋር አወንታዊና አስተማማኝ የንግድ ግንኙነት አላት። ሁለተኛው ደግሞ የኢኮኖሚ ጥንካሬዋ ነው። የዜጎቿ የኑሮ ደረጃ እጅግ ከፍተኛ በመሆኑ የሲንጋፖር ዜጋ ወደ ሌላ ሀገር ሄዶ ህገወጥ ስደተኛ ይሆናል የሚል ስጋት በጭራሽ የለም። ሀገራት ዜጎቿን የሚቀበሉት እንደ ባለሀብትና ቱሪስት እንጂ እንደ ስደተኛ አይደለም። ሶስተኛው ጥብቅ የህግ የበላይነት ነው። በሲንጋፖር ህግ በጣም ጥብቅ ነው። ዜጎቿ በስነ ምግባር የታነጹና ህግ አክባሪ በመሆናቸው በሄዱበት ሀገር ወንጀል አይሰሩም። ባጭሩ ሲንጋፖር ለዜጎቿ የሰጠቻቸው ስጦታ የፓስፖርት ደብተር ብቻ አይደለም፣ የዓለምን በር የሚከፍት ወርቃማ ቁልፍ እንጂ። ዛሬ ስለ ሲንጋፖር ያየናቸው ሁለት ነገሮች የሽንት ውሃ ማጣሪያቸውና የፓስፖርታቸው ጥንካሬ አንድ ትልቅ እውነት ያስተምረናል። የሀገር ታላቅነት በቆዳ ስፋት ወይም በተፈጥሮ ሀብት ብዛት አይወሰንም። ሲንጋፖር የተፈጥሮ ውሃ አልነበራትም፣ ነገር ግን በቴክኖሎጂና በእቅድ የሽንት ውሃን ጨምሮ አጣርታ ጠጥታለች። ሲንጋፖር ሰፊ መሬትና ጦር ሰራዊት አልነበራትም፣ ነገር ግን በህግ የበላይነት በጠንካራ ኢኮኖሚና በመልካም ዲፕሎማሲ የዓለማችንን ቁጥር 1 ፓስፖርትን ፈጥራለች። የታሪክ የሚያሳየን ችግርና ጥረት ሲኖር ማጉረምረም ሳይሆን ወደ ዕውቀትና ቴክኖሎጂ በማዘንበል መፍትሄ ማፈላለግ እንደሚቻል ነው። ክቡራት ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራማችን ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። በቀጣይ በሌላ አዲስና አነቃቂ ርዕስ እስከምንገናኝ ድረስ ሰላም ቆዩልን። መልካም ጊዜ